ልጆቼ የመዳንን መንገድ እንናገራለን። በኢየሱስ አላመኑት ደግሞ ከዘላለም ዮሐንስ ወንጌል ከተናገረ ከሆነ በዚህ ምድር ላይ ሳለም በኢየሱስ አላመኑት ፍርድ ተዘጋጅቷል ይላል። ከዚህ ከሥጋ ከሚፈርሰው ሥጋ በኋላ አዲስ ሥጋ ነው የሚለብሰው። አዲስ ሥጋ ደግሞ ለዘላለም የሚኖር ነው። ለዘላለም የሚኖረው ደግሞ በእቶኑ እሳት እንዳይሆን፣ ጨለማ እንዳይሆን፣ በሰይጣን ቅጣት ውስጥ እንዳይሆን፣ በእሳት ቃጠሎ እንዳይሆን በዚህ ምድር ላይ ሳለን ንስሐ መግባት ድሉን አግኝተናል። ንስሐ ስንገባ ደግሞ በኢየሱስ ስናምን ለዘላለም ሕይወት እናዘጋጃለን ማለት ነው። ኢየሱስ ክርስቶስ ሲናገር በቃሉ እንዲህ ነው፣ እኔ ስፍራ አዘጋጅቼ መጥቼ እወስዳችኋለሁ ብሏል። ሊወስደን በመጣ ጊዜ ደግሞ እኛ በቦታው ካልሆነን እሱ መንገድ ካልሄደን ወደ ጥፋት ነው የምንሄደው። ስለዚህ መወሰን የምንችለው በዚህ ጊዜ ነው። በእግሮቻችን ስንንቀሳቀስ ነው። መስማት ስንችል ነው። ይህ ሥጋ የሚፈርስበት ጊዜ ይመጣል። ከዛ ቀድመን ደግሞ ለሕይወትን መንገድ ለነፍስ ዋስትና የሚሆነውን ነገር እንያዝ። የነፍስ ዋስትና ደግሞ ኢየሱስ ነው። ኢየሱስ ክርስቶስ እኔ መንገድ ነኝ ያለው ኢየሱስ